ሰላም ጤና ይስጥልኝ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። የመሲ አርሲ ዩቲዩብ ቤተሰቦች በሙሉ እንዴት ናችሁ? እኔ ደህና ነኝ። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። የእውነት ዛሬ በጣም ነበረ ያዘንኩት ማለት ነው። እንደዚህ አይነት ነገር በህይወቴ አንድ ቀንም ይፈጸማል ብዬ በፍጹም እኔ አስቤውም አልሜም አላቅም ማለት ነው። አዲስ እንግዳ ነው የሆነብኝ። በጣም ነው ያዘንኩት ማለት ነው። ማን ጥፋተኛ ነው ብዬ ለማውራት ራሱ በጣም ነበረ የከበደኝ ማለት ነው። እንግዲህ እቺ ጓደኛዬ በጣም የምወዳት በጣም የምቀርባት እንደ እህቴ የማያት ጓደኛዬ ነች። ብዙ ነገር አብረን እያሳለፍን ልጅ ነች። ዛሬ ላይ ግን እኔ ላይ ክደት መፈጸሟ እኔ በጣም ነው የከበደኝ፣ በጣም ነው የገረመኝም ጭምር ማለት ነው። እንግዲህ እሷ እንዳለችው መጀመሪያ ወደ ኢትዮጵያ ስትገባ እቃ አድርሽልኝ ለልጄና ለባለቤቴ ብዬ ስነግራት ነበረ፣ ሰጥቻት ነበረ። ያን እቃ ከወሰደች በኋላ እቃ አድርሻለሁኝ ምናምን ብላ ደውላልኝ ነበረ። እኔም ደስ ብሎኝ አውርቻት ነበረ። እያለ ብቻ እየተቀየረችብኝ መጣች ማለት ነው። ስጽፍላትም አትመልስልኝም፣ ስደውልላትም ደግሞ አታነሳልኝም ማለት ነው። የተለያየ ምክንያት ነበረ የምትደረድረው። ቢያንስ ኦንላይን እንኳን እምቢ ብላት ኔትወርኩ ቀጥታ እንኳን አታነሳም ነው ማለት ነው። እና ስልኩን እና እኔ ደግሞ ምን ሆነች ብዬ ለእሷ ነበር የምጨነቅ የነበረው እንጂ እሷ እንደዚህ እኔ ላይ ክደት ፈጽማ አልመሰለኝም ማለት ነው። እና ነገሮቹን ያወቅኩት እኔ መጨረሻ ላይ ነው ማለት ነው። እና የተለያየ ሰዎች ይነግሩኛል። ሰዎች ሲነግሩኝ መጀመሪያ እኔ አላመንኩኝም። ምክንያቱም ጓደኛዬ ነች፣ እንዴት እንደዚህ አይነት ነገር ታደርጋለች የሚለውን ነገር ውስጥ ያለ በጣም ነው የምወዳት። እኔም እንግዲህ እስከማውቀው ድረስ በጣም ትወደኛለች ብዬ ነበር የማስበው። እኔ ብቻ ሀገር ቤት ከገባች በኋላ ምን እንደነካት እኔ ባላቅም ማለት ነው። ዛሬ ላይም እሷ ነው ጥፋተኛ ወይን እሱ ነው ጥፋተኛ ብዬ ለመናገርም በጣም ነው የከበደኝ ማለት ነው። እና እንግዲህ እህቴ እንዳለችው ጓደኛዬ ለማለት ምን ይከብደኛል እውነትን መናገር እና ያው ስለለመደብኝ ነው እንጂ ማለት እኔ ላይ ያደረገችው ነገር ቀላል አይደለም። በጣም ይከብዳል ማለት ነው። ምን እንደምል እኔ አላቅም። በጣም ይከብዳል ከሚላችሁ በላይ ማለት ነው። እና ደውዬ ስጠይቃት ይሄን ነገር ከሰዎች እንደሰማሁኝ ደውዬ ጠየኳት። ካደችኝ ማለት በፍጹም አለችኝ። እና በፍጹም ተገናኝተንም አናውቅም፣ አንገናኝም፣ እሱም አይደውልልኝም፣ እኔም አልደውልለትም። ምን ፈልጌ ነው ከሱ ጋር የምገናኘው? ባልሽ ማለት ወንድሜ ነው፣ አንቺ ማለት እህቴ ነሽ ነበረ የምትለኝ የነበረውና እኔም እውነት ነው ብዬ ተቀብዬው ነበረ። በቃ እንግዲህ ሰዎች ወይም እኛን ለማጣላት ሊሆን ይችላል እንጂ ጓደኛዬ እኔ ላይ እንደዚህ አይነት ክደትማ አትፈጽምም ብዬ ነበረ የሚለው ማለት ነው። እና በተደጋጋሚ ሰዎች እነዚህ ሰዎች ምንም ነገር ሁኔታ አላማረንም፣ ባልሽ ሁል ጊዜ ከጓደኛሽ ጋር ይገናኛል፣ አብሮ ይገናኛሉ፣ አብሮ ያመሻሉ ምናምን ብሎ ሰው በተለያየ ጊዜ የተለያየ ሰዎች ይነግሩኛል ማለት ነው። እና እሱም ደውዬ ጠየቅኩት፣ እሷም ደውዬ ጠየቅኩት። ደውዬ ስጠይቃቸው ሁለታቸውም ባህሪያቸው አንድ አይደለም ማለት እንደ በፊቱ አይደለም። እሷም በጣም ነው የተቀየረችብኝ ማለት ነው። ግን ምንም አልተፈጠረም፣ ምንም ነገር የለም ነው የምትለኝ እሷም። እሱም እንደዛው እኛ አንገናኝም፣ ተደዋውለንም አናቅም ይሉኛል ማለት ነው። እና እሷ ጋር ስደውልም እሱም ተደዋውለን አናቅም፣ አንገናኝም፣ ምን ፈልጌ ነው ከጓደኛሽ ጋር የምገናኘው? እቃውን አመጣች፣ እቃውን ተቀበልኩ፣ ከዛ ሄደች ይለኛል። እሷም እንደዛው እቃውን ወሰድኩለት። ከዛ በኋላ እኔም ሄድኩኝ። ከዛ በኋላ ተገናኝተን አናቅም ነበር የሚልኝ ማለት ነው። ሁለታቸውም ጋር በቃ ክደት ነው ያለው ነገር፣ ውሸት ነው በቃ። እኔ በወቅቱ በቃ እውነት ነው በቃ አይዋሹኝም፣ እሷም አትዋሸኝም፣ ጓደኛዬ ነች፣ እሱም አይዋሸኝም ብዬ ነበር የማስበው ማለት ነው። እና እንግዲህ ይሄ ነገር የወጣው አሁን በቅርብ ነው። እኔ በውስጥ ጠይቄ ብዙ ነገር ለመረዳት ሞክሬ ነበረ። ያው ምንም ነገር እንደሌለ ነበረ ሲነግሩኝ የነበረው። እንግዲህ አሁን እሷ በቅርብ እሱ እንደሚያስቸግራት፣ እንደሚደውልላት፣ ሰፈሯ እንደሚሄድ፣ ሁልጊዜም ደግሞ እንደሚገናኙ ምናምን ነው የነገረችኝ ማለት ነው። ኢቭን እኔን ትቶ እሷን ማግባት እንደምፈልግ፣ እኔ እንደማይወደኝ፣ እኔን ሊፈታኝ እንደምፈልግ ሁላ እየነገራት እንደሆነ
ተናገረች ማለት ነው። እና እኔ እዚህ ጋር እሷ ጥፋተኛ ነች ብዬ የማስበው ነገር ቢኖር እሱ እንደዚህ አይነት ጥያቄ እንኳን ቢያቀርብላት፣ በእርግጥ እሱም ጥፋተኛ ነው፣ ጥፋት የለውም አልልም፣ ጥፋት አለው። ምክንያቱም የኔን ጓደኛ መመኘቱ ማለት ነው እና ጥፋተኛ ነው እርግጥ። እና ሆኖም ደግሞ እሷ እኔን ትደብቃለች ብዬ እኔ በፍጹም አስቤው አላውቅም። ምክንያቱም በቃ እውነቱን ቢሆን እንኳን አይደለም እንኳን ከእሷ ጋር ከሌላ ሰው ጋር እንኳን እንደዚህ አይነት ነገር ብታየው ራሱ ትነግረኛለች ብዬ ነበረ ማስበው እንጂ ዝም ትለኛለች ጓደኛዬ በፍጹም ብዬ አንድም ቀን አስቤ አላውቅም ማለት ነው። እና በጣም ይከብዳል እውነት ለመናገር። እና እኔ አሁን ጥፋተኛ እሱ ነው ወይን እሷ ነች ብዬ ለመናገርም ይከብዳል ማለት ነው። እና በቃ ህይወቴ ምስቅልቅል ነው ያለው በአሁኑ ሰዓት እና በጣም ነው የከበደኝ። በቃ ምን እንደምወስን ምን እንደምናገር ምን እንደምል ሁላ አላውቅም በአሁኑ ሰዓት ማለት ነው። እና በጣም ነው የከበደኝ። እሷም እኔን ለማውራት ፍቃደኛ አይደለችም፣ እሱም ደግሞ እኔን ለማውራት ብዙም ፍቃደኛ አይደሉም ማለት ነው። እና እሷም ስልክ አታነሳልኝም፣ ካነሳችሁም ደግሞ ክደት ነው። እንዴት እንደዚህ አይነት ነገር አደርጋለሁ ነው የምትለው። ብቻ እስቲ ከእሷ ጋርም ደውዬ ያወራሁት ነገር አለ፣ እሱንም ደግሞ አሰማችኋለሁ። ጥፋተኛ ማን እንደሆነ ብቻ እኔ አላውቅም፣ ፈጣሪ ወቅ። ብቻ በጣም ይከብዳል እውነት ለመናገር። ወይ ሰላም ነሽ? ሰላም ነው አለሁ እግዚአብሔር ይመስገን። እንዴት ነሽ? አለሁ እግዚአብሔር ይመስገን። ተጠፋፋን አይደል? አዎ ጠፋሽ እኮ በጣም ነው የጠፋሽው። ምን ሆነሽ ነው ግን? ያው እንግዲህ የኢትዮጵያ ሁኔታዎች እንደምታውቂ ነው። አይ በቀደም ዕቃ አድርሻለሁ ካልሽ ጊዜ ጀምሮ እኮ ያው ብዙም አታወሪኝም። ስደውልልሽም ደግሞ ቀጥታን ስደውልልሽ አታነሽም። ኦንላይን ስገቢም ደግሞ ሜሴጅን አይተሽ ነው የምትወጪው። ምንድን ነው ቆይ? ወይ ኔትወርኩን ታውቂዋለሽ? የዚህን ሀገር ነገር እንዴት አድርጌ እንደማስረዳሽ አላውቅም። ኔትወርክ አንዳንዴ አይኖርም፣ አንዳንዴ መብራት አይኖርም። በቃ በዛ ላይ ቢዚ ነኝ። በጣም ይሰላል። እንዴት ነሽ አንቺ? እኔ አለሁ እግዚአብሔር ይመስገን። ማለት ያው ኔትወርኩን ብብልሽም እንኳን እኮ ዕቃ አድርሻለሁ ብለሽ ከነገርሽ ጊዜ ጀምሮ ቀጥታ እንኳን ብደውል አታነሽም እና ቀጥታም ኔትወርክ አይሰራም ማለት ነው። ወይ ስልኬ አንዳንዴ እኔ ጋር አይሆንም፣ እንግዲህ ሳላየሁትም ይሆናል። እና ደህና ነሽ? በተረፈ እኔ ደህና ነኝ። አንቺ እንዴት ነሽ? እኔ አለሁ እግዚአብሔር ይመስገን። እሺ አለሁ። እና እስቲ ካልደበረሽ ማለት ከይቅርታ ጋር እስቲ የሆነ ጥያቄ ልጠይቅሽ አለ። አንዳንዴ እንግዲህ ያው የምባለው ነገር ከባድ ስለሆነብኝ ነው የጠየቅኩሽ። ኧረ በስመ አብ በስመ አብ፣ ይሄ የሰይጣን ወሬ ነው። ይሄ እንደዛ አይነት ነገር እንደማለት አንቺ በስርዓት ታውቂያለሽ። አውቅሽ ነበረ እንደዛ አይነት ተራ ወሬ ማለት አንቺ እቃውን ከወሰድሽለት ጊዜ ጀምሮ ከሱ ጋር ተገናኝታችሁ አታውቁም ማለት ነው? ኧረ በስመ አብ፣ አልተገናኛችሁም? ኧረ በጭራሽ በጭራሽ፣ የማይደረግ ነገር። እንዴት ነው የጓደኛዬን ለመናገር ራሱ ይከብዳል በጣም። እንዴት ነው የጓደኛዬን ባል ማለት እኮ ወንድሜ ማለት ነው። አንቺ ማለት ደግሞ እህቴ ነሽ። ከጓደኛ በላይ ነው የኔና አንቺ ቀረቤታ። እንዴት አንቺ በእንደዚህ አይነት ነገር ትጠረጥሪኛለሽ? እንዴትስ አሰብሽ? የተናገረችውን እንግዲህ እንደሰማችሁት ነው ማለት ነው። አልተገናኘንም ነው የምትል ያለችው። ብዙ ጊዜ ግን እንደሚገናኙ ጊዜ አብሮ እንደሚያሳልፉ አብሮ እንደሚያመሹ ምናምን ብዙ መረጃ ደርሶኛል። ይሄን ይመስላል እንግዲህ